ኢንተርናሽናል አርኤንጄ ፍሬዓለም ፋንታው ነው በመሃል ላይ እየተመለከታችሁት የሚገኘው። አይ ከተጋደመ እንትን ይላል። እሺ እናንተም አብራችሁ ዞራላችሁ። ስለዚህ እንደዚህ ይሻላል። ያው ነው ዳይማን ዳኛው የሚያሳየው ምልክት ያው በጓንት ፋውል አትማታ ያለ ነው ዋርን የሚሰጠው ለተጫዋቹ። ናይስ ኮምቢኔሽን ከታች ወደ መቶ ከላይ ቀኝ ተነሳ። የሚያምር ኮምቢኔሽን ነው። ዘካሪያስ ከድር መልካም ውቤ እጅግ በጣም ጠንካራ ፓንቾች ያሉት እጅግ አስቸጋሪ ቦክሰኛ ነው። ዘካሪያስ ከድር በተመሳሳይ በጣም ሞር ፎከሱ ላይ የሚሰነዘሩባቸውን ዱላዎች በጣም እያመለጠ የመልስ ምት እየሰጠ ነው የሚገኘው ዘካሪያስ ከድር በበኩሉ። ታይም ዳኛ እቺ ምልክት ሰጠ ማለት ቅድመ መከላከያ ሲሆን ዳኛ ታይም ያስይዝና ጉርሻ የፓራሊምፒክ ኢትዮጵያን ወክሎ ተደጋጋሚ ጊዜ ለአፍሪካ ጌም የተለያዩ ውድድሮች ላይ ሀገሩን መወከል የቻለ ታላቅ ፓራሊምፒክ ስፖርተኛ ነውና በአሁኑ ሰዓት ያው በህይወት አተነዋል። ያን በማስመልከት ለሱ መታሰቢያነት የተዘጋጀ ውድድር ነው። ኤፋ አቤል ተጫወተች፣ አሸንፏል። አቤል አባትዬ ይሄን ያገኘ ያው ተቀይረ ነው። ግቡ ተፎላራው ታብታብ አድርጉ። ኮፒሊንግ ሼር በደንብ እየተመለከታችሁ የሚገኘው የወንድማችን የጌቱ ጉርሻ የመታሰቢያ የቦክስ ውድድር ነው። በዛሬው ዕለት እንግዲህ 6 ጨዋታዎች ይከናወናሉ። የመጀመሪያው 2 ጨዋታዎች እስካሁን ተካሂደዋል። አሁን የምትመለከቷቸው የ54 ኪሎ ግራም ቦክሰኞች ናቸው። ዘካሪያስ ከድር ቀይ ማዕዘን፣ ሰማይ ማዕዘን መልካሙ ውቤ። ቤቱን ፎሎ ያላደረጋችሁ ፎሎ እያደረጋችሁ ሼር ኮፒሊንግ በደንብ ታብታብ በደንብ አድርጉ። እጅግ ጠንካራ ቦክሰኞች ናቸው ሁለቱ። በጣም ቆንጆ ጨዋታ ነው እስካሁን እያስመለከቱን የሚገኙት። ዋው ታይም ተባለ። የመጀመሪያ ዙር ተጠናቋል። ሙላት ከተስፋዬ ወርቁ አለው። የምትመለከቱት መልካሙ ውቤ የመጀመሪያ
ዙር ተጠናቆ ሁለተኛ ዙር ነው። ከዚህ በፊት የነበረውን ሱራፌል ቢላል ከኪሩቤል ቢላል የ44 ኪሎ ግራም ጨዋታ እንግዲህ ሱራፌል ቢላል አሸናፊ ሆኗል። ሁለተኛ ጨዋታ 46 ኪሎ ግራም ሳሙኤል አያሌው ከአቤል አባትዬ ተገናኝተው አቤል አባትዬ አሸናፊ ሆኗል። አሁን ደግሞ 54 ኪሎ ግራም ዘካሪያስ ከድር ከመልካሙ ሙቤ እየተጫወቱ ነው የሚገኘው። የመጀመሪያ ሪስፔክት ሁላችሁም ታካባሪ የቲክታክ ታይም አካሎች ዋርኒንጓን ስለሚታፉ ቲክታክ ታይም ሁላችሁ መስፍንን አብራችሁ አሜን አሜን አሜን። ወንድማችንን ነፍስ ይማርልን። ይሄ ውድድር የተዘጋጀው ለሱ ምክንያት ነው። ወንድማችን ጌቱ ጉርሻ ለሱ መታሰቢያ ነው ይሄ ውድድር የተዘጋጀው። ጌቱ ጉርሻ ማለት ኢትዮጵያን በተለያየ ጊዜ ኢንተርናሽናል ውድድር ላይ ኦል አፍሪካ ጌም እንዲሁም የተለያዩ ውድድሮች በፓራሊምፒክ ኢትዮጵያን መወከል የቻለ ታላቅ የስፖርት ሰው ነበረ። በአሁኑ ሰዓት በሕይወታችን ነው። ስለዚህ ለሱ መታሰቢያ ነው ይህ ውድድር የተዘጋጀውና በዚህ አጋጣሚ ለመላው ወዳጅ ዘመድ ቤተሰብ እኛም እንደ ካዞ ቦክሲንግ መጽናናትን እንመኛለን። አሁን የምትመለከቷቸው ሰማይ ማዕዘን መልካሙ ውቤ፣ ቀይ ማዕዘን ዘካሪያስ ከድር አሜን ገዝዩ አሜን አሜን ሁላችሁ ነው ያላችሁ እንዳለ እናመሰግናለን። ሁላችሁ ቲክታክ ሳይኗን ያላችሁ ቲክታክ ሳይኗን ሞር ዋርኒንግ ስለሚሰጥ ቲክታክ ሳይኗን እንበላት። ቤቱን ፎሎ ያላደረጋችሁ ቤቱን ፎሎ አድርጉት። ቲክታክ ሳይኗ ያላችሁ ቲክታክ ሳይኗ አሁን የምትመለከቷቸው ሰማይ ማዕዘን መልካሙ ውቤ፣ ቀይ ማዕዘን ዘካሪያስ ከድር ነው። ዘካሪያስ ከድር እንግዲህ ሀገሩ ወክሎ ኢንተርናሽናል ውድድር በወርልድ ቻምፒዮን ላይ ሀገሩ ወክሎ መጫወት የቻለ ቦክሰኛ ነው ዘካሪያስ ከድር። ሰማይ ማዕዘን የምትመለከቱት መልካሙ ውቤ ቤቱን ኮፒሊንግ ፎሎ ሼር አለ ቤቱን ፎሎ አራራት ቤቱን እጅግ የሚገርም ጨዋታ ነው እየተጫወቱ የሚገኙ ሰማይ ማዕዘን መልካሙ ውቤ፣ ቀይ ማዕዘን ዘካሪያስ ከድር። ቤቱን ፎሎ አራራት ቤቱን ፎሎ አሩ ከዚህ በኋላ ሌሎች ወደፊትም የነሱ ሄዱን ጨዋታ በዚህ ስለሚተላለፍ ቤቱን ፎሎ አራራት ቤቱን ፎሎ አሩ ታታ ኮፒሊንግ ሼር ተደረገ። ሁለተኛ ዙር ተጠናቀቀ። ዘካሪያስ ከድር በጣም ጠንካራ ቦክሰኛ ነው። እንዲሁም ይኸው የምትመለከቱት መልካሙ ውቤ እጅግ ጠንካራ ቦክሰኛ ነው። በጣም የሚገርም ልጅ ነው። ልጅ ማለት አንድ ልጅ
ልጅ አለ። ልጁን ለማላበት በጣም ቢጥር ቢታክር ልጅ ነው። በጣም ብዙ ሙያዎች ባለቤት ነው። በዚህ አጋጣሚ አንድ ነገር መጠየቅ ፈልገው እዚህ ጋር ካላችሁ ስፔሻሊ ኢንጂነሮች ልትኖሩ ትችላላችሁ፣ ኮንስትራክሽን ላይ ያላችሁ ልጆች ልትኖሩ ትችላላችሁ እና ይሄን ልጅ ስራ የታሰሩት ብዙ ሙያዎች አሉትና ያንንም የምታደርጉለት ከስፖርት ጎን ለጎን ብዙ ስራዎችን መስራት የሚችል ልጅ ነውና ካላችሁ ሰፖርት ታደርጉ። በስራ ነው ያልኳችሁ፣ በሌላ ነገር ሳይሆን በስራ በመስጠት ሰፖርት አድርጉ። የቲክታክ ሳይን ካላችሁ ቲክታክ ሳይን ነው። ቤቱን ፎሎ ያላደረጋችሁ ቤቱን ፎሎ አድርጉ። Round 3. It's final round. It's final round. Final round. Waiting for the others, waiting for us. በጣም የሚያምር ጨዋታ ነው እየተጫወቱ ያሉት። ዘካሪያስ ነው ከድል ቀይ ማዕዘን፣ ሰማይ ማዕዘን መልካሙ ጉቤ ማሜ ኮሜንት እኮ አይነበብም። ታነቢያለሽ አታሚ ወንድማችን የጌቱ ጉርሻ የመታሰቢያ ውድድር ነው። ጌቱ ጉርሻ ማለት በቅርቡ በህይወት ያጣነው የስፖርት ሰው ነው። ጌቱ ጉርሻ በሀገራችን ኢትዮጵያን በተደጋጋሚ ጊዜ በፓራሊምፒክ የተለያዩ አፍሪካ ሀገራት መከር የቻለ ታላቅ የስፖርት ሰው ነበር። በአሁኑ ሰዓት በህይወት አጣነው። እንግዲህ ለሱ መታሰቢያ ውድድር ነው እየተካሄደ የሚገኘው። የጌቱ ጉርሻ ቤተሰቦቿ እንደምትመለከቷቸው እዛችን ጋር ቁጭ ብለው ቦክስ ስፖርቱንም እየተከታተሉ ነው የሚገኙ። ፈልጓለች እና ትግቹ አዎ ጥርስ መከላከያው አልተመቻትም። አይ ቲንክ ያው ጥርስ መከላከያ ታውቃላችሁ፣ አዲስ ከሆነ ብዙ ጊዜ ካልተነከሰላችሁ ዝም ብሎ ነው የሚወልቀው። ለዛ አይነት ጥርስ መከላከያ አዲስ ሲሆን እንደዚህ ይወልቁባችኋል እና ለሌሎችም የሚመክራችሁ ጥርስ መከላከያ ስትገዙ ትንሽ ውሃ ላይ ዘብስፍ አድርጉትና በሞቀ ውሃ ማለት ነው አፋችሁ እስከታችሁ ነከስ አድርጉትና በእናንተ ጥርስ ልክ ታደርጉታላችሁ። ያኔ መያዝ ይችላል። እሺ واخلص ابو شاغلك واخلص واخلص ያው ያለችኝ መልካሙ ለጌች ላከለት ያው ስፖንሰር ውድድር እንዲጫወት ይፈልጋል። መልካሙ ብዙ ጊዜ ሪኩዌስት አቅርቦላቸው
ያሬድ ጠፍተሽ ነው? ኧረ ገና በላ ሰዓቱ ገና መስሎ ነው አይደለም የሆነ ቦታ ነበር። አሬስ ያለቀ ጨዋታ አሬስ መስር አሬስ ይነስር አንደኛው ዘኪ ሁለተኛውን እሱ ይመራ አሁን ተቆርጦባት ነበር። ማርኬት ቆርጦባት ነበር። ወይም እዚህ ጋር በ14 ፕሮግራም የሶስተኛው ጨዋታ በዘካርያስ ከድርና በመልካሙ የተደረገው ጥሩ ፉክክር ተመለከተ። በዚህ ጨዋታ ላይ በአማተር ቦክስ መሰረት አንድ ተወዳዳሪ በተደጋጋሚ መከላከያውን ጨዋታ እየጠፋ ካስቸገረው ውድድሩ የማዳኛ ሰው በዚህ ጨዋታ አሸናፊ ሰማይ ማዘር መልካሙ ቤት ከሁሉም ስፖርቶች ያስገኛሉ። ሁለቱም ተወዳዳሪዎች የሚፈልጉትን ያህል ከተፋለሙ በኋላ ውድድሩ ውጤት ከተገለጸ በኋላ ተመልሰው ወንድማማቾች ነው። በዚህ ውድድር ላይ የምንመለከተው ሁለቱ ትልቅ ሲጫወቱ የነበሩትና አሁን በግል የሚያሳዩት ፍቅር ነው። ስጦታ እየሰጧቸው ነው። የመልካሙ ቤት ደጋፊዎች ለተወዳዳሪ ዘካርያስ ከድር ስጦታ አበርክተውለታል። ላይ ጥሩ ስፖርታዊ ጨዋነት ነው። ፎቶግራፍ ለማሳቸውለታል። ወንድማማችነት ስፖርት የሚለው ነው የሚመራኝ። ለዚህ ውድድር መሳካት ለላቀርሻ ላደረጉ የምስጋና መድረክ ይሆናል ነው። ክቡራትና ክቡራን ይህንን ታላቅ የክብርና የምስጋና ፕሮግራም በተሳካ ሁኔታ ማጠቃለል እንድንችል ከጎናችን በመሆን ከፍተኛ ገንዘብ የማቴሪያልና የሙያ